ቴሌግራም ሎጊን ልታደርጉ ስትሉ እንዲህ የኤስኤምኤስ ፊ እየጠየቃችሁ ከሆነ መፍትሄ አለ። እንደ አጋጣሚ ከቴሌግራም ሎጋውት አድርጋችሁ ስልክ ቀይራችሁ ወይም አዲስ አካውንት ከፍታችሁ በኋላ ተመልሳችሁ ሎጊን ልታደርጉ ስትሉ እንዲህ አይነት ሜሴጅ እየመጣ ብዙ ሰው እየተቸገረ ነው። በዚህ ቪዲዮ ይሄን ኤስኤምኤስ ፊ እንዳይጠይቃችሁ ማድረግ ያለባችሁን ቅድመ ጥንቃቄዎችና ኦልሬዲ ይሄ ችግር ከገጠማችሁ ደግሞ በኋላ ላይ ማስተካከል የምትችሉበትን ለኔ የሰራልኝን መንገድ አሳያችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። የመጀመሪያው መንገድ ኢሜል አድሬስ አድ ማድረግ ነው። ወደ ሴቲንግ ትገቡና ፕራይቬሲ ኤንድ ሴኩሪቲ ሎጊን ኢሜል የሚለውን ትነኩና ኢሜላችሁን እዚህ ጋር ታስገባላችሁ ማለት ነው። ይኸው እንደምታዩት በኢሜል እንጂ በኤስኤምኤስ ሪሲቭ አታደርጉ ኢሜል ካስገባችሁ ይላል ራሱ። ስለዚህ ኢሜል አስገቡ። ሁለተኛው መንገድ ደግሞ ሌላ ዲቫይስ ላይ ሎጊን ማድረግ። ይሄ እንዳለም ሌላ ዲቫይስ ላይ ሎጊን ማድረግ የሚጠቅመው ለምንድን ነው? ለምሳሌ የአንዱ ሎጋውት ቢሆን እዛኛው ላይ ስላለ ኮድ ወደዛኛው ዲቫይስ ይልካል ማለት ነው፣ ወደ ሁለተኛው ዲቫይስ። ሲጀመር ይሄ የኤስኤምኤስ ፊ ችግር የተፈጠረው በቴሌኮም ወጪ ምክንያት ነው። ቴሌግራም ዓለም አቀፍ ኤስኤምኤስ መልእክት ተጠቃሚዎች ሲልክ ከፍተኛ ወጪ ስለሚጠይቀው ወጪውን ወደ ተጠቃሚው ለማዞር እና በቴሌግራም ፕሪሚየም በኩል ወጪውን ለማካካስ በማሰብ ነው። ስለዚህ ሁለተኛ ዲቫይስ ሎጊን አድርጉ። ሶስተኛውና ላስት መንገድ ደግሞ ቱ ስቴፕ ቬሪፊኬሽን ኦን ማድረግ ነው። እሱን እንዴት ነው የምታደርጉት? እዚህ ፕራይቬሲ ኤንድ ሴኩሪቲ ያልኳችሁ ጋር ትመጡና ቱ ስቴፕ ቬሪፊኬሽን ኦን ታደርጋላችሁ። እዚህ ጋር ፓስወርድ ታስገባላችሁ። ይኸው እኔ ኦልሬዲ ስላስገባው ፓስወርድን አስገባና ትንላለሁ። ፓስወርድ ታስገባላችሁ። ከዛ ደግሞ ሂንትም ይጠይቃችኋል። ሂንትም ታስገባላችሁ። ከዛ ሂንት ላይ ለማስታወስ የሚያግዛችሁ ነገር ለምሳሌ ፓስወርዳችሁ ላይ የተወለዳችሁበትን ቀን ካደረጋችሁ ሂንት ላይ ምን ታደርጋላችሁ? በርዝዴይ ብላችሁ ትጽፋላችሁ። እዚህ መጻፊያ ቦታው ላይ በርዝዴይ ሲላችሁ እናንተ ታስታውሳላችሁ ፓስወርዳችሁን ማለት ነው። ስለዚህ ፓስወርድ ለማስታወስ የሚጠቅማችሁን ሂንት ተጠቀሙ። ከዛ የቀስት ምልክቷን ትናካላችሁ። ስኪፕም ማለት ትችላላችሁ። ሂንት ባይዜ ካልፈለጋችሁም አረሳም ብላችሁ ካሰባችሁ ማለት ነው፣ ግን ይጠቅማችኋል። ከዛ ይኸው ሰክሰስ ብሎ ይመጣላችኋል። ኦኬ ትላላችሁ። እነዚህን ነገሮች በማድረግ አካውንታችሁን ኤስኤምኤስ ፊ እንዳይጠይቅ ማድረግ ትችላላችሁ። እነዚህን 3 ነገሮች አድርጋችሁም ግን ኤስኤምኤስ ፊ እየጠየቃችሁ ከሆነ አንድ የምትሞክሩት ለእኔ የሰራልኝ መንገድ ላሳያችሁ። መጀመሪያ ቴሌግራም አንኢንስቶል ታደርጋላችሁ በስልካችሁ ማለት። ከዛ አንኢንስቶል ካደረጋችሁ በኋላ ብራውዘር ላይ ገብታችሁ ቴሌግራም አፕ ዳውንሎድ ብላችሁ ሰርች አድርጉ። ከዛ የፕሌይ ስቶሩን ትተውትና ከዌብሳይቱ ቴሌግራም ከሚለው ዌብሳይት ለማውረድ እሱን ትናካላችሁ። ከዛ ዳውንሎድ ቴሌግራም የሚለውን ትናካላችሁ። ከዛ ዳውንሎድ ኤኒዌይ ጥያቄ ስለሚያመጣ ካወረዳችሁ በኋላ ኢንስቶል ታደርጉታላችሁ። ይኸው ኢንስቶል አድርጓል። ኦፕን ትሉታላችሁ። ስታርት ሜሴጂንግ ኮንቲኒው አሎ። ከዛ ስልክ ቁጥራችሁን ታስገባላችሁ። ከዛ ይኸው በኢሜይላችሁ እንደተላከ ይነግራችኋል ኮዱ። ከዛ ወደ ኢሜይል ገብታችሁ ኮዱን ታመጡና እዚህ ታስገባላችሁ ማለት ነው፣ 6 ዲጂት። ከዛ ኦልሬዲ እኔ ፓስወርድ ሴት ስላደረግኩኝ ፓስወርዴን ይጠይቀኛል ማለት ነው፣ አስገባለሁ። ከዛ ይኸው እንደምታዩት ምንም ሳይጠይቀኝ ሎጊን ማድረግ ችያለሁ ማለት ነው። ስለዚህ ለዛ ነው 3ቱን ስቴፖች ከተከተላችሁ ያ ኤስኤምኤስ ፊ የሚለው ሜሴጅ አይመጣባችሁ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ መልሳለሁ። ይህ ቪዲዮ መፍትሄ ከሰጣችሁ የላይክ ምልክቱን ተጫኑት፣ በዛውም ሰብስክራይብ አድርጉ።